ልቦ ጤናማ ሆኖ እንዲቀጥል በሰውነቶ ውስጥ በዝምታ የሚሰራ ተቆጣጣሪ እንዳለ ያውቃሉ? አብዛኞቻችን ስለ ደም ግፊት ስናስብ መጀመሪያ አእምሮአችን ላይ የሚመጣው ጨው መቀነስ ነው። በእርግጥ ጨው መቀነስ በጣም አስፈላጊ ነው፣ ነገር ግን የጨው ዋነኛ ተገዳዳሪ የሆነውን ፖታሺየምን ብዙ ጊዜ እንዘነጋዋለን። ዛሬ በፋርማኮን ጤና የደም ግፊትን በተፈጥሮ ለመቀነስ የሚረዱ 5 ድንቅ የፖታሺየም ምንጮችን በዝርዝር እናያለን። ለመሆኑ ፖታሺየም እንዴት ነው የደም ግፊትን የሚቀንሰው? ሳይንሱ እንዲህ ይለናል። በመጀመሪያ ደረጃ ፖታሺየም በሰውነታችን ውስጥ ያለውን የፈሳሽ መጠን ያመጣጥናል። በሌላ በኩል ደግሞ ሶዲየም ወይም ጨው የደም ስሮችን እንዲጠብቡና ግፊት እንዲጨምር ሲያደርግ፣ በተቃራኒው ግን ፖታሺየም የደም ስር ግድግዳዎች እንዲላሉና እንዲሰፉ ያደርጋል። ይህ ሂደት በሳይንሱ የደም ስር መስፋት ይባላል። ከዚህም በተጨማሪ ፖታሺየም ኩላሊታችን ትርፍ ጨውን በሽንት መልክ አጥቦ እንዲያስወግድ ትልቅ ጉልበት ይሆነዋል። በአጠቃላይ ሲታይ እነዚህ ሁለት ተግባራት ተቀናጅተው የደም ግፊታችንን ጤናማ በሆነ ክልል ውስጥ እንዲቆይ ያደርጉታል። ክፍል 1 አቮካዶ። አንደኛ አቮካዶ። ብዙዎቻችን አቮካዶን የምናውቀውና የምንወደው በውስጡ ባለው ጤናማ ስብ ወይም ጠቃሚ ቅባት ነው። ነገር ግን አቮካዶ የፖታሺየም እውነተኛ ማከማቻ መሆኑን ያውቃሉ? ብዙ ጊዜ የፖታሺየም ንጥረ ነገር ሲነሳ ወደ አእምሮችን መጀመሪያ የሚመጣው ሙዝ ነው። ይሁን እንጂ የጤና ባለሙያዎች እንደሚናገሩት አንድ መካከለኛ አቮካዶ ብቻ የሰውነታችንን የዕለት ተዕለት የፖታሺየም ፍላጎት 20 በመቶ ያህሉን የመሸፈን አቅም አለው። ይህም ማለት አቮካዶ ከአንድ ሙዝ ጋር ሲነጻጸር እጅግ የላቀ የፖታሺየም መጠን ይዟል ማለት ነው። ይህ ንጥረ ነገር ለልቦ ጤና ያለው ጥቅም በቀላሉ የሚገመት አይደለም። አቮካዶን አዘውትሮ ሲመገቡ በውስጡ ያለው ፖታሺየም የደም ስሮቹ እንዲላሉ እና ደም በሰውነቱ ውስጥ ያለምንም ጫና በነጻነት እንዲዘዋወር ይረዳል። ይህም የደም ግፊትን በተፈጥሮ ለመቀነስ ትልቅ አስተዋጽኦ ያደርጋል። ከዚህም በተጨማሪ በውስጡ የሚገኘው የቃጫማ ምግብ ወይም ፋይበር መጠን ለምግብ መፈጨት ሥርዓቶ እጅግ ጠቃሚ ነው። ታዲያ ይህንን ድንቅ ምግብ በየቀኑ እንዴት መጠቀም እንችላለን? አቮካዶን በቁርስ ሰዓት በዳቦ ላይ በመቀባት ወይም በምሳ ሰዓት በሰላጣ ውስጥ በመጨመር አልፎ ተርፎም እንደ ጭማቂ በማዘጋጀት የልቦን ጤና በከፍተኛ ሁኔታ መደገፍ ይችላሉ። አቮካዶን መመገብ ጣዕም ባለው ምግብ መደሰት ብቻ ሳይሆን ለልቦ የጤና ዋስትና መስጠትም ጭምር ነው። ክፍል 2 ስኳር ድንች። ሁለተኛው የምግብ ዝርዝራችን ደግሞ ስኳር ድንች ነው። ስኳር ድንች ለምላሳችን ጣፋጭ ብቻ ሳይሆን ለደም ግፊት ታካሚዎች እንደ ተፈጥሯዊ መድኃኒት የሚቆጠር ድንቅ ምግብ ነው። ብዙዎቻችን ስኳር ድንችን ለጣዕሙ ብቻ ብንመገበውም በውስጡ የያዘው የፖታሺየም መጠን ግን እጅግ ከፍተኛ ነው። እዚህ ጋር ልብ ሊሉት የሚገባ አንድ ትልቅ ምስጢር አለ። ይኸውም የስኳር ድንች ከፍተኛው የፖታሺየም ክምችት የሚገኘው በልጣጩ ላይ ነው። ስለዚህ ስኳር ድንችን ሳይላጡ አጥበው በማብሰል ቢመገቡ የተሟላውን የጤና በረከት ማግኘት ይችላሉ። አንድ መካከለኛ ስኳር ድንች ብቻ ለሰውነታችን የዕለት ተዕለት ፍላጎት የሚሆን ከፍተኛ የፖታሺየም መጠንን ለልባችን ያበረክታል። ከዚህም በተጨማሪ ስኳር ድንች በውስጡ የቃጫማ ምግብ ወይም ፋይበርና ለዓይንና ለቆዳ ጤንነት የሚረዳውን ቫይታሚን ኤ ንጥረ ነገርን በከፍተኛ ሁኔታ ይዟል። እነዚህ ንጥረ ነገሮች በጋራ በመሆን የደም ስሮቹ ጤናማ እንዲሆኑ እና ግፊት እንዳይበዛባቸው ይከላከላሉ። ታዲያ ይህንን የተፈጥሮ ስጦታ እንዴት ወደ ማዕዶው ማቅረብ ይችላሉ? በጣም ቀላል ነው። በቤቶ ውስጥ በውሃ ቀቅለው ወይም በእሳት ላይ ጠብሰው አልፎ ተርፎም እንደ ድንች ጥብስ አዘጋጅተው በመመገብ በቀላሉ የፖታሺየም መጠንዎን ማሳደግ ይችላሉ። ስኳር ድንችን በአመጋገቦ ውስጥ ማካተት የልቦን የደም ዝውውር ሥርዓት ጤናማ ለማድረግ የሚወስዱት ብልህ እርምጃ ነው። ክፍል 3 ስፒናች እና አረንጓዴ ቅጠላቅጠሎች። በሦስተኛ ደረጃ የምናገኘው ደግሞ ስፒናች እና ሌሎች አረንጓዴ ቅጠላቅጠሎችን ነው። አረንጓዴ ቅጠላቅጠሎች በተለይም ስፒናች በጤናው ዓለም የንጥረ ነገር ሻምፒዮን ተብለው ይጠራሉ። ይህ የሆነበት ምክንያት እነዚህ ቅጠሎች ለሰውነታችን እጅግ አስፈላጊ የሆኑ በርካታ ማዕድናትን በአንድ ላይ አቅፈው የያዙ በመሆናቸው ነው። አንድ ሲኒ የበሰለ ስፒናች በውስጡ እጅግ ከፍተኛ የሆነ የፖታሺየም መጠን ይዟል። ነገር ግን የዚህ ድንቅ ቅጠል ጥቅም በዚህ ብቻ አይወሰንም። ስፒናች የልብ ምትን በማስተካከል ረገድ ትልቅ ሚና ያለው ማግኒዚየም የተባለ ማዕድንንም በከፍተኛ ሁኔታ ይዟል። እነዚህ ሁለት ማዕድናት በጋራ በመሆን የደም ስሮቹ እንዲለጠጡ፣ እንዲሰፉ እና የልቦ የደም ዝውውር ሥራ ቀለል እንዲል ያደርጋሉ። የእነዚህ ምግቦች ሌላው ልዩ ጥቅማቸው ደግሞ የሰውነት ክብደትን የማይጨምሩ መሆናቸው ነው። በውስጣቸው ያለው የኃይል መጠን በጣም ዝቅተኛ ስለሆነ ክብደቴ ይጨምራል ብለው ሳይሰጉ በበቂ ሁኔታ መመገብ ይችላሉ። በተጨማሪም በውስጣቸው ያለው የቃጫማ ምግብ መጠን ሰውነታችን አላስፈላጊ የሆኑ ቆሻሻዎችን እና ትርፍ ጨዎችን በቀላሉ እንዲያስወግድ ይረዳል። ታዲያ ስፒናችን እንዴት መጠቀም እንችላለን? ስፒናችን በወጥ መልክ በመስራት በሰላጣ ውስጥ በመጨመር ወይም ደግሞ ከተለያዩ ፍራፍሬዎች ጋር ፈጭቶ እንደ መጠጥ በመጠቀም የልቦን ጤና መጠበቅ ይችላሉ።
አረንጓዴ ቅጠላቅጠሎችን በየቀኑ በማዕዶ ላይ ማቅረብ የደም ግፊትን በተፈጥሮ ለመከላከል ከሚረዱ ምርጥ መንገዶች አንዱ ነው። ይህን ልምድ ማዳበር ለረጅም ጊዜ ጤንነቱ አስተማማኝ ዋስትና ይሆናል። ክፍል 4 ነጭ ባቄላ። በአራተኛ ደረጃ የምናገኘው ድንቅ የፖታሺየም ምንጭ ነጭ ባቄላ ነው። ከእጽዋት ከምናገኛቸው የፖታሺየም ምንጮች መካከል ነጭ ባቄላ ወደር የሌለው ተመራጭ ምግብ ነው። ብዙዎቻችን ባቄላን ለፕሮቲን ምንጭነት ብቻ ብናውቀውም ለልብ ጤና ያለው አስተዋጽኦ ግን እጅግ የላቀ ነው። አንድ ሲኒ የበሰለ ነጭ ባቄላ ብቻ ወደ 800 የሚጠጋ የፖታሺየም መጠንን ይዟል። ይህ ማለት ደግሞ ለአንድ አዋቂ ሰው አስፈላጊ ከሆነው የዕለት ተዕለት ፍላጎት ውስጥ ትልቅ ድርሻ አለው ማለት ነው። የነጭ ባቄላ ጥቅም በዚህ ብቻ አያበቃም። ይህ ምግብ በውስጡ ከፍተኛ የሆነ የቃጫማ ምግብ ወይም የፋይበር ክምችት አለው። ይህ ንጥረ ነገር በደም ውስጥ ያለን አላስፈላጊ ስብ ወይም ኮሌስትሮልን ለመቀነስ ይረዳል። በዚህም ምክንያት በልቦ ላይ የሚፈጠረውን ጫና በመቀነስ የደም ዝውውር ሥርዓቶ ጤናማ እንዲሆን ያደርጋል። ነጭ ባቄላን በአመጋገቦ ውስጥ ማካተት በጣም ቀላልና ተመጣጣኝ መንገድ ነው። ይህንን የጤና በረከት ለማግኘት ነጭ ባቄላን በሾርባ መልክ በማዘጋጀት ወይም በተለያዩ የኢትዮጵያ ወጥ አሰራሮች ውስጥ ጨምሮ አዘውትሮ መጠቀም ይቻላል። ይህንን በቀላሉ የሚገኝ ምግብ ማዘውተር የደም ግፊትን በተፈጥሮ ለመቆጣጠርና የልብን ጤንነት ለማረጋገጥ የሚረዳ ብልህ ምርጫ ነው። ነጭ ባቄላን መመገብ ሆድን ከመሙላት ባለፈ የደም ስሮችን ጤንነት የመጠበቅ ታላቅ ምስጢር ነው። ክፍል 5 ሙዝ። አምስተኛውና የመጨረሻው የምግብ ዝርዝራችን ደግሞ ሁላችንም የምናውቀው ሙዝ ነው። የፖታሺየም ምንጮች ዝርዝር ያለ ሙዝ በፍጹም ሊጠናቀቅ አይችልም። ሙዝ በሀገራችን በማንኛውም ቦታ በቀላሉ የሚገኝ ዋጋውም ተመጣጣኝ የሆነ ድንቅ ፍሬ ነው። ይህ ፍሬ ለሰውነታችን ፈጣን ኃይልን የሚሰጡ ማዕድናትን በውስጡ ይዟል። ምንም እንኳን ቀደም ብለን እንደጠቀስነው አቮካዶ በፖታሺየም መጠን ከሙዝ ቢበልጥም ሙዝ ግን ለየት ያሉ ጥቅሞች አሉት። ሙዝን ለየት የሚያደርገው በቀላሉ ተልጦ የሚበላና ለቀላል መክሰስ እጅግ አመቺ መሆኑ ነው። በተለይም ከስፖርት ወይም ከከባድ ሥራ በፊት ለሚወሰድ ፈጣን ጉልበት ሙዝ ቀዳሚ ምርጫ ነው። በውስጡ የያዘው የፖታሺየም መጠን የጡንቻዎችን ሥራ ከማስተካከሉም በላይ የደም ግፊቶ እንዳይጨምር ትልቅ ጥበቃ ያደርጋል። ሙዝ በውስጡ የያዘው የተፈጥሮ ስኳር እና ፖታሺየም ተቀናጅተው ድካምን በመከላከል ልቦ ሥራዋን በደስታ እንድታከናውን ይረዳታል። ታዲያ ሙዝን በአመጋገቦ ውስጥ ማካተት በጣም ቀላል ነው። እንደ መክሰስ ብቻ ሳይሆን ጠዋት ለቁርስ በሚዘጋጅ ገንፎ ውስጥ በመጨመር ወይም ከሌሎች ፍራፍሬዎች ጋር በማደባለቅ መጠቀም ይችላል። ሙዝን ማዘውተር ለልቦ ጤና የሚሆን የፖታሺየም መከላከያ በየቀኑ እንደ መገንባት ይቆጠራል። በመጨረሻም አንድ ጠቃሚ ማሳሰቢያ፣ ማንኛውም ነገር ሲበዛ ጉዳት አለው። የኩላሊት ሕመም ያለባችሁ ወይም የተወሰኑ የደም ግፊት መድኃኒቶችን የምትወስዱ ሰዎች የፖታሺየም መጠንዎን ከመጀመራችሁ በፊት የግድ ዶክተርዎን ማማከር አለብዎት። የደም ግፊትን መቆጣጠር የአንድ ቀን ሥራ ሳይሆን የሕይወት ዘመን ጉዞ ነው። ከነዚህ 5 ምግቦች ውስጥ የትኛው በቤትዎ ይገኛል? በኮሜንት ላይ ያሳውቁን። ሰብስክራይብ ማድረግ እንዳይረሱ። ፋርማኮን ጤና፣ ሳይንሳዊ መረጃ ለተሻለ ጤና።